በተመሳሳይ ዜና በሙስና ወንጀል ተጠርጥረው በሕግ ቁጥጥር ስር የዋሉ ግለሰቦች መኖሪያ ቤት ፖሊስ የፍርድ ቤት ማዘዣ በማውጣት ዛሬ ብርበራ ሲያካሂድ ውሏል። በብርበራውም ከፍተኛ መጠን ያለው ገንዘብና ሰነድ ተገኝቷል። የፌዴራል ፖሊስ የምርመራ ሂደቱ የደረሰበትን ደረጃ በተከታታይ ለሕዝብ ይፋ እንደሚያደርግ ገልጿል። አብዲ ከማል የፌዴራል ፖሊስ በሙስና ወንጀል ተጠርጥረው በቁጥጥር ስር በዋሉ ግለሰቦች ቤትና መስሪያ ቤት በህጋዊ የፍርድ ቤት ማዘዣ ብርበራ ሲያካሂድ ውሏል። ታዛቢዎችና ተጠርጣሪዎች ራሳቸው በተገኙበት ፖሊስ ባካሄደው ብርበራም ከፍተኛ የገንዘብ መጠን፣ በርካታ የቤት ካርታዎች፣ የኤሌክትሮኒክስ መሳሪያዎችና ሌሎች ከወንጀሉ ጋር ተያያዥነት ያላቸው ሰነዶች በቁጥጥር ስር መዋላቸውን ፖሊስ ገልጿል። ከተጠርጣሪዎቹ መካከል በገቢዎችና ጉምሩክ ባለስልጣን ምክትል ዳይሬክተር አቶ ገብረዋህድ ወልደ ጊዮርጊስ መኖሪያ በተደረገ ብርበራም ከፍተኛ መጠን ያለው የኢትዮጵያና የተለያዩ ሀገራት ገንዘብ በለገዳዲና ለገጣፉ የሚገኝ የቦታ ካርታና ፕላን እንዲሁም የተለያዩ ሰነዶች መገኘታቸውን ፖሊስ አስታውቋል። አቶ ገብረዋህድ ወልደ ጊዮርጊስ ተባሉት በተጠረጠሩበት የወንጀል ክስ ጉዳይ የፍርድ ቤት የብርበራ ትዕዛዝና የመያዣ ትዕዛዝ ይዘናው የመጣ ነው። በዚህ መሰረት ትናንትና ተያዙ። በዛሬው ዕለት ደግሞ ቤታቸው መበርበር ስለነበረበት ፍርድ ቤቱ በሰጠን ትዕዛዝ መሰረት ብርበራ ስናከናውን ነው ያገኘን። እስካሁን ድረስ 8 የሚደርሱ ላፕቶፖች በተረፈ ከገንዘብ ጋር በተያያዘ መልኩ ደግሞ 200,000 የኢትዮጵያ ብር፣ 26,300 የአሜሪካን ዶላር፣ 19,435 የእንግሊዝ ዩሮ፣ 560 ፓውንድ የታይላንድ ሀገር ብር ደግሞ 210 ነው እስካሁን ድረስ በብርበራ ያገኘ ነው። ከዚያ በተጨማሪ ደግሞ የተለያዩ አዲስ አበባ ከተማም ይሁን ኦሮሚያ ለገጣፉ አካባቢ የተሰጡ የቤት ካርታዎች፣ የውክልና ሰነዶችና ከወንጀል ድርጊቱ ጋር ሊያስረዱ ይችላሉ ተብሎ የሚታመንባቸው ማስረጃዎችን አሰባስበናል። በአሁኑ ሰዓት ፖሊስ እንዳለው በፌዴራል ገቢዎችና ጉምሩክ ባለስልጣን የጉምሩክ ስነ ስርዓት አፈጻጸም የስራ ሂደት፣ የኤርፖርት ጉምሩክ የድረ ክሊራንስ ኦዲት የስራ ሂደትና የኤርፖርት ጉምሩክ ስነ ስርዓት የስራ ሂደት ቡድን መሪ በመሆን በተለያዩ ወቅቶች ካገለገሉ በኋላ በሚያዝያ 2004 ስራ በለቀቁት ሌላው ተጠርጣሪ አቶ አስመላሽ ወልደ ማርያም ቤት ደግሞ 1,947,675 ብር ከ10 ሳንቲም ጥሬ ገንዘብ ተገኝቷል። ተጠርጣሪዎቹን ለህግ ለማቅረብ ከፌዴራል የሥነ ምግባርና የጸረ ሙስና ኮሚሽንና ከብሔራዊ የመረጃና ደህንነት አገልግሎት ጋር የተካሄደው ጥምር ዘመቻም በእቅድ የተመራ ህጋዊ ስርዓትን መሰረት ያደረገና የተሳካ እንደነበር የፌዴራል ፖሊስ ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ገልጿል። በሂደቱም ከወንጀሉ ጋር ቀጥተኛ ተያያዥነት ያላቸው ማስረጃዎች እየተሰባሰቡ መሆናቸውን በፌዴራል ፖሊስ የፋይናንስ ነክ ወንጀሎች ቡድን መሪ ኢንስፔክተር በለጠ ባላሚ ተናግረዋል። በቀጣይም ፖሊስ በምርመራ ሂደቱ የደረሰበትን መረጃ ለህዝብ እንደሚያሳውቅና ህብረተሰቡ ህግን ለማስከበርና ሙስናን ለመዋጋት መንግስት በሚያደርገው ጥረት ተሳትፎ እንዲያጠናክር የፌዴራል ፖሊስ ጥሪ አቅርበዋል።